ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች ፋሚሊዎቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንግዲህ በዛሬው ዕለት በጣም ቆንጆ የሆነ ነገር ይዤ ነው የመጣሁት። በትናንትናው ዕለት 4 ፕለጊኖች ነበረ ይዤ እመጣለሁ ያልኩት፣ ግን ዛሬ አንድ ጨምሬበት አንድ መርቄበት 5 ፕለጊኖች ይሆናል ማለት ነው ማሳያችሁ። የሙዚቃችሁን ስታንዳርድ የሙዚቃችሁን ኳሊቲ ከፍ የሚያደርጉ ፕለጊኖች ማለት ነው። ሳውንድ ሰሌክሽን ላይ በጣም ጥሩ አይነት ነገር እንትን የሚሉ ናቸውና በጣም የምወዳቸው ናቸው፣ የምሰራባቸው ናቸው። እነዚህን ፕለጊኖች ዳውንሎድ አድርጋችሁ ብትጠቀሙ በጣም ሳውንዳችሁን ከፍ ያደርግላችኋል፣ ሙዚቃችሁ በጣም እንዲያምር ይረዳችኋል ብዬ አስባለሁ። ስለዚህ ቀጥታውን ወደ ቪዲዮ እንሂድ ማለት ነው። እስቲ አንድ ጊዜ ቡና እንጠጣ። እሺ፣ ስለዚህ አሁን ምን እናደርጋለን? በቁጥር የደረደርኳቸው እንደምታዩት ከ1 እስከ 5 ድረስ ያሉ ፕለጊኖች ነው ዛሬ የምናየው። ስለዚህ እነዚህን ፕለጊኖች ምን እናደርጋለን? ሙዚቃ እንሰራባቸዋለን ማለት ነው። ሙዚቃ ቆንጆ ሙዚቃ እንሰራባቸዋለን ፕለጊኖቹን ካየን በኋላ ማለት ነው። ስለዚህ ወደ መጀመሪያው እንሂድና የመጀመሪያው እንግዲህ እንደምታዩት ምን ይባላል መሰላችሁ? ዜኖሎጂ ይሉታል። እንግዲህ ዜኖሎጂ ምን ማለት እንደሆነ አላውቅም፣ ግን ዜኖሎጂ ይባላል። በቃ አትጨርሱትም። ያሉት የትራክ አይነቶች በቃ አትጨርሱትም። የጊታር፣ ኪቦርድ፣ ኦርጋን፣ ፒያኖ፣ ስትሪንግ፣ ብራስ እንደምትመለከቱት ይኸው እዚህ ጋር እንደምትመለከቱት ማትጨርሱት ነው። በቃ ማትጨርሱት ነው። ይሄ በዚህ ብቻ ተጠቅማችሁ አንድ ቆንጆ ሙዚቃ ማቀናበር ትችላላችሁ፣ ሌላ ምንም ፕለጊን ሳትጠቀሙ ማለት ነው። ይህም በሌላ ቪዲዮ እሰራበታለሁ። አንድ ሙዚቃ በዚህ ብቻ ተጠቅመን አንድ ሙዚቃ እንሰራለን። ለጊዜው ግን ዜኖሎጂ የሚባለውን ይሄን እጠቁማችኋለሁ ማለት ነው፣ ዳውንሎድ እንድታደርጉ። 1.5 ጂቢ እንደዛ ነገር ነው የሚይዘው ማለት ነው። ስለዚህ ይሄ በጣም ምርጥ ነው እንደምታዩት። እሺ፣ ኦርጋን ለምሳሌ እንደምታዩት ቅመም የሆኑ እንትኖች ነው ያሉት። ይገርማል። አይገርማችሁም? እንዴት ደስ አይልም? እንግዲህ ለዚህ ታዲያ ሰብስክራይብ ያንሰኛል? አያንሰኝም። እሺ፣ እንደምታዩት የማትጨርሱት ነው። እያሳልፍኩ ነው ማሳያችሁ፣ ምክንያቱም ልናደር እንችላለን ቼክ እያደረግን ነው። እኔ ቲክቶክ ላይ የምሰራባቸውን እንትኖች አብዛኛው ከዚህ ወስዳለሁ። ከድራሞችም እንደዚህ አይነት ኤሌክትሪክ ጊታሮችም በጣም ወስዳለሁ ከዚህ እና ትገረሙበታላችሁ።
እሺ በስማ እሺ እስቲ ዝም ብለን ደግሞ ምን ጋር ነው ለምሳሌ ብራስ ጋር ነው ለምሳሌ አታምኑኝም ስላችሁ እንደዚህ ነው። እስቲ ደግሞ ሌላ እሺ አታምኑትም በቃ ያለው የብራስ አይነት እሺ ስለዚህ ይሄ እንትን አይነት ነው። እስቲ ድራም ደግሞ ቼክ እናድርግ። የተወሰነ ድራም ነገር ድራም እስቲ ድራም አንዴ ድጋሚ እንደገና ልክፈተውና ድራም ልፈልግ። እሺ እሺ እስቲ ስለዚህ ይሄ ዜኖሎጂ የሚለው መጣቆማችሁ ነው ማለት ነው። እንደምታዩት ምንም የሚያልቅ ነገር የለውም። ስለዚህ ሁለተኛው ደግሞ ምንድነው? ሞዶ ቤዝ። ብዙዎቻችሁ ቤዝ ትቸገራላችሁ። ሞዶ ቤዝ በጣም ስፔሻል የሆነ ፕለጊን ነው። ስፔሻል የሆነ በቃ ለኔ ትወዱታላችሁ በደንብ። ብዙ አማራጮች አሉት እንደምታዩት እዚህ ጋር የምትፈልጉትን አይነት እንትን እየተጠቀማችሁ ደስ ይላል በጣም። ስለዚህ ሞዶ ቤዝ ሁለተኛው ነው ማለት ነው እንትን እንዳላረዝምባችሁ። እሺ ሶስተኛው ደግሞ ግሩቭ ኤጀንት ነው። ግሩቭ ኤጀንት በጣም ብዙ ሳውንዶች አሉት። ሰው ብዙ ጊዜ ፊል ስለማይጠቀመው ነው እንጂ ግሩቭ ኤጀንት በጣም ብዙ የድራማ አይነቶች አሉት እና ግሩቭ ኤጀንትን እመክራቸዋለሁ እንደትጭኑት። ሲጀመር አለው ግን ላይብራሪዎች ስላሉት ላይብራሪዎችን ብትጭኑ ቆንጆ ነገር ታገኛላችሁ ብዬ አስባለሁ። ቆንጆ ነገር ታገኛላችሁ ብዬ አስባለሁ። በጣም የሚያምራል። ብቻ እንደዚህ መስራት ትችላላችሁ። ለማንኛውም ስለዚህ ወደ አራተኛው ደግሞ ልምጣ። አራተኛው ደግሞ ሃሌን ሶኒክ ይባላል። ይሄ ሃሌን ሶኒክ ነው። ሃሌን ሶኒክ የራሱ እንትኖች አሉት። የራሱ የሆኑ ምንድን ነው የሚባለው? የራሱ የሆኑ ሳውንዶች አሉ። ድራሞች፣ ቤዝ፣ ጊታር፣ ሁሉም ነገር የተሟላለት ነው። የራሱ የስቴንበርግ ነው።
ስለዚህ በጣም ነው ደስ የሚሉት አይደል? እነዚህ ያሉት ሃሌን ሶኒክ እንድትጭኑት እኔ እመክራችኋለሁ። ሌላው ደግሞ ኢዜድ ነው። ኢዜድ ድራም በጣም ቆንጆ የድራም አይነት ነው። እኔ በጣም ነው የምወደው። እሺ እዚህ ላይ እንደምታዩት አማራጮች አሏችሁ። የምትፈልጉትን አይነት እንትን መቀያየር ትችላላችሁ። እንደምታዩት ለምሳሌ እኔ የሚመቸኝ ይሄ ይመቸኛል። በጣም ትወዱታላችሁ። ስለዚህ ዛሬ ያሳያችሁ እነዚህን ይመስላሉ ማለት ነው። ስለዚህ በጣም አሪፍ ናቸው። በጣም ቆንጆ ፕለጊኖች ናቸው እና ዝም ብለን የሆነ ሙዚቃ እንሙላበት። ትንሽ ዝም ብለን የሆነ አይነት ሙዚቃ እንሙላበት እስቲ በቀላሉ ማለት ነው። በቀላሉ ለመስራት እስቲ። እሺ አሁን ከኢዜድ ድራም እንጀምርና በኢዜድ ድራም እንሙላበት። እሺ ስለዚህ ከእንትን እዚህ ላይ ነው የሚሆነው። ስለዚህ እስቲ እዚህ ጋር እንምጣና እሺ አሁን ዜኖሎጂ ላይ እንግባና እስቲ ኢፒያኖ እንምረጥ። ኢፒያኖ እሺ ስለዚህ ይሄን አንድ እንደዚህ አድርገውና እቺን ትንሽ ኤዲት እናደርጋት። እቺ አሁን እንትን እዚህ ጋር ሃይሃት አልሞላንለትም እና
እሺ እቺን እስቲ እንደዚህ እቺን ወደዚህ እሺ እቺን እንደዚህ ነገር ማለት ነው። ከዛ እቺ እንደዚህ ትንሽ ከዛ እንድገሙ ይመስላል። እቺን ትንሽ እዚህ ጋር እዚህ ጋር ክራሽ ነው የመጀመሪያው ላይ ማለት ነው። ወስደን የመጀመሪያው ላይ እዚህ ጋር ማለት ነው። እሺ እሺ አሁን ሞዶ ቤዝ እንጠቀማለን ማለት ነው። እሺ እንግባ ኢንትሮ ነገር እዚህ ጋር እንፍጠርለታ ይፈጠርለት
እሺ እሺ እንግዲህ ይህን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ፕላጊኖቹን በእርግጥም ተጠቀሙባቸው፣ በጣም ተወዱታላችሁ። አመሰግናለሁ። ሰብስክራይብ አድርጉት፣ አበረታቱኝ። በሚቀጥለው ደግሞ ሌላ ነገር ይዤላችሁ እመጣለሁ። እወዳቸዋለሁ።